ዛሬ ኤአይ ዓለማችንን በከፍተኛ ፍጥነት እየቀየረ ይገኛል። የትምህርት፣ የጤና እንዲሁም የቴክኖሎጂ አልፎ ተርፎም የመከላከያ ወይም ደግሞ ዲፌንስ ዘርፎችን በዚህ መሰረታዊ ለውጥ ውስጥ እያለፉ ይገኛሉ። ሰላም፣ ናትናኤል እባላለሁ። ዛሬ ላወራችሁ የፈለኩት በሀገር ውስጥም ሆነ በውጭ ሀገር ያላችሁ ኢትዮጵያውያን እንዴት ከዚህ የኤአይ ፈጣን ጉዞ ጋር አብረን መራመድ ወይም ደግሞ ራሳችንን አላይን ማድረግ እንዳለብን ነው። ራሳችንን በአግባቡ ካላዘጋጀን ምን አይነት እድሎች ሊያመልጡ እንደሚችሉና ራሱን ኤአይን በመጠቀም ደግሞ እንዴት ተጠቃሚ መሆን እንደምንችል የምናያቸው ዋና ዋና ነጥቦች ይኖራሉ ማለት ነው። እንግዲህ የመጀመሪያው ፖይንት ምንድን ነው? የዲጂታል ጋፕ ወይም ደግሞ ዲጂታል ኖሌጅ ጋፓችን እየሰፋ ይመጣል ማለት ነው። ራሳችንን አፕዴት ወይም ደግሞ አላይን ካላደረግን ካለው የዘመኑ ቴክኖሎጂ ጋር የዲጂታል ልዩነት በጣም እየሰፋ ይሄድና በስራ ገበታችንም ሆነ ደግሞ በቢዝነሶቻችን ልዩነቱ ተጽዕኖ እየሰፋ ይመጣል ማለት ነው። እንግዲህ አሁን ባለው ሁኔታ በየቀኑ የሚወጡ አዳዲስ የኤአይ ኢኖቬሽኖች በስራ ቦታችንም ሆነ በቢዝነሳችን ላይ ተጽዕኖ እየሰፋና እየታየ ይገኛል ማለት ነው። አዳዲስ ቱሎች በየቀኑ እየተፈጠሩ ነው። ስለዚህ ራሳችንን ካላዘጋጀን በስራ ገበታችንም ሆነ በቢዝነሶቻችን ላይ ያለን ተወዳዳሪነት ይቀንሳል ማለት ነው። ሌላኛው ኤአይ ትልቅ ኦፖርቹኒቲ ወይም ደግሞ እድል ይዞ እየመጣ ነው። ራሳችንን ካላነጽንና በቂ እውቀት ካላዳበርን እነዚህ እድሎች ያመልጡናል ማለት ነው። የዲጂታል ልዩነቱ ማጥበብ ካልቻልን ራሳችንን ከተለያዩ ቴክኖሎጂዎች ጋር አዳፕት ወይም ደግሞ አላይን እያደረግን ካልሄድን ሌሎች ሀገራት ያለፉበትን ረጅም የኢንዱስትሪ ኢኖቬሽን ወይም ደግሞ ጉዞ እኛ በኤአይ በመታገዝ በአጭር ጊዜ ውስጥ ልንደርስባቸው አንችልም ማለት ነው። ስለዚህ ራሳችን አፕዴት በማድረግ ዴቨሎፕ ካንትሪዎች ኦልሬዲ ኢኖቬት ባደረጉት ቴክኖሎጂ ላይ የራሳችንን ነገር እየጨመርን በጣም ኦፖርቹኒቲያችንን ማስፋት እንችላለን ማለት ነው። ሁለተኛው ነጥብ የቋንቋና የባህል ተጽዕኖ ጋፑ እየሰፋ ይመጣል ማለት ነው። እኛ ራሳችንን ካላዘጋጀንና መረጃዎችን፣ ዳታዎችን፣ ቋንቋችን፣ ታሪካችንን ወደ ኤአይ ፊድ ካላደረግነው ሌሎች ሰዎች በራሳቸው እየጨመሩ ታሪካችንን፣ ቋንቋችንን፣ ካልቸራችንን፣ ሂስትሪያችንን ሊያጠፉት ይችላሉ ማለት ነው። ስለዚህ እኛ ይህንን ነገር ለመታደግ የራሳችንን ኤአይ እውቀት እያዳበርን ወደፊት ልጆቻችን ስለኛ የሚማሩት በሌላ ሰው እይታ የተጻፈ እንዳይሆን የራሳችንን ተጽዕኖ ወይም ደግሞ ኮንትሪቢዩሽን ማድረግ አለብን ማለት ነው። ስለዚህ በቴክኖሎጂ ላይ ተሳታፊ መሆን አለብን ማለት ነው። ሶስተኛው አዳዲስ የኢኮኖሚ እድሎች ወይም ደግሞ ኒው ኦፖርቹኒቲስ ይዞ እየመጣ ነው ማለት ነው። ስለዚህ ራሳችንን ካላዘጋጀን እነዚህን እድሎች ያመልጡናል ማለት ነው። አሁን ባለው ነባራዊ ሁኔታ በኤአይ የታገዘ ቢዝነስ ለመጀመር ሲሊከን ቫሊ መኖር አይጠበቅብንም ግዴታ። አዲስ አበባም ሆነን አሜሪካ ላለ ደንበኛ ወይም ከስተመር አገልግሎታችንን መሸጥ እንችላለን ማለት ነው። ይህ ለወጣቶች ትልቅ የውጭ ምንዛሬና የስራ እድል ይከፍታል ማለት ነው። እነዚህን እድሎች እንዴት መጠቀም እንችላለን ስንል እንግዲህ ብዙ ሰው ኤአይ ለቴክኖሎጂ ባለሙያዎች ብቻ የመጣ ይመስለዋል። ነገር ግን እውነቱ ኤአይ እድሜ፣ ሙያ ወይም ደግሞ ቦታ፣ ሎኬሽን ሳይለይ ለእያንዳንዳችን ወይም ደግሞ የእያንዳችንን የኑሮ ሁኔታ የሚነካ መሰረታዊ ለውጥ ወይም ደግሞ ሪቮሉሽን ነው ማለት ነው። ይህ ማለት ለምሳሌ የእድሜን ብናየው ለወጣቶች ኤአይን በመጠቀም ዓለም አቀፍ የስራ እድሎችን ወይም ደግሞ ሪሞት ወርክስ ማግኘት ይቻላል ማለት ነው። አዳዲስ ቢዝነሶችን በትንሽ ካፒታል መጀመርና
የፈጠራ አቅማችንን ማሳደግ እንችላለን ማለት ነው። ስለዚህ ለወጣቶች ኤአይ አማራጭ ሳይሆን ግዴታ ነው ማለት ነው። እንግዲህ ለአዋቂዎችና በደንብ ደግሞ ሲዝንድ ለሆኑ ባለሙያዎች ይሄ ለእኔ አይሆንም ሳትሉ ባላችሁ የብዙ ዓመት ልምድ ወይም ደግሞ ኤክስፐርቲዝ ላይ ኤአይን ከጨመራችሁበት ተወዳዳሪ የሌላችሁ በጣም ተፈላጊ ኤክስፐርቲዝ ትሆናላችሁ ማለት ነው። አሰልቺና ተደጋጋሚ ስራዎችን ለኤአይ በመስጠት ዋና ሙያችሁ ላይ ፎከስ እንድታደርጉ ይረዳችኋል ማለት ነው። እንግዲህ ትንሽ እድሜ ገፋ ላለ ሰው ደግሞ መረጃን በቀላሉ ለማግኘት ስለ ጤና ልምዶችን ለማግኘት ከቤተሰብ ጋር የተለያዩ ሪሌሽንሺፖችን ለማዳበር ኤአይ ትልቅ ረዳት ወይም ደግሞ አሲስተንት ሆኖ ያገለግለናል ማለት ነው። እንግዲህ ይሄ እኔ የጠቀስኳቸው ናቸው እንጂ ሌሎችም ትልልቅ እርዳታዎች ይሰጣል ማለት ነው። ሌላኛው ፖይንት ከኤአይ የምንጠቀመው ፕሮፌሽናችን ወይም ደግሞ ሙያችንን በማንኛውም ሙያ ዘርፍ ብንሆን ኤአይ ሊረዳን ይችላል ማለት ነው። የምንሰራው ስራ ምንም ይሁን ምን ኤአይ ውጤታማነታችንን ይጨምራል። ይሄ በብዙ ሙያዎች ላይ እያየን ያለነው ነው ማለት ነው። ለምሳሌ ቢዝነስ ኦነርስ ወይም ደግሞ ቢዝነስ ባለቤቶች ደንበኞቻችሁን በተሻለ መንገድ ለመርዳት ሽያጫችሁን ለመጨመር ወይም ደግሞ ወጪ ለመቀነስ ኤአይ ዋነኛ ረዳታችሁ መሆን ይችላል ማለት ነው። ለጤና እንዲሁም የትምህርት ባለሙያዎች መምህራን ኤአይ እንደ ግል ረዳት ሆኖ መረጃን በፍጥነት ለመተንተን ትምህርትን ለማዘመን ታካሚዎችን ለመርዳት አዳዲስ መንገዶችን ይከፍታል ማለት ነው። ስለዚህ በጣም ጠቃሚ ነው ማለት ነው። ሌላኛው ለምሳሌ ለፈጠራ ባለሙያዎች አንትርፕረነርስ ወይም ደግሞ ለተማሪዎች ለስቱደንት ሀሳባችሁን ወደ መሬት አውርዶ ጭንቅላታችሁ ውስጥ ያለውን ሀሳብ ወደ መሬት በቀላሉ አውርዶ ወይም ደግሞ በቪዲዮ ወይም ደግሞ በጽሁፍ አውርዶ ያን ሀሳብ ቀይሮ የፈጠራ ፍጥነታችሁን በደንብ በብዙ እጥፍ ይጨምራል ማለት ነው። እንግዲህ እዚህ ጋር ኤአይ ስራችሁን አይደለም እንግዲህ የሚወስደው ማለት ነው። እንግዲህ ከላይ የዘረዝናቸው ጥቅሞች አሉ። ስራችሁን ሳይሆን የሚወስደው እናንተ ኤአይን በመጠቀም እንደ ቱል በመጠቀም በጣም ሞር ልምድ ያለው ባለሙያ ትሆናላችሁ ማለት ነው። ስለዚህ በጣም ኤአይን ከማይጠቀሙ ሌሎች ባለሙያዎች ተለይታችሁ እናንተ በጣም ልምድ ያላችሁ ባለሙያዎች ትሆኑና እናንተ ኤአይ እናንተን ሪፕሌስ ሳይሆን የሚያደርገው ኤአይ የሚጠቀሙ ሰዎች ቦታውን ወይ ደግሞ ሙያችሁን እያስጠበቃችሁ ትሄዳላችሁ ማለት ነው። ሌላኛው ሎኬሽን ወይም ደግሞ ቦታ ነው። አሁን ኤአይ በጣም ብዙ ነገርን ኢኳል እያደረገ ነው። ድንበር ተሻጋሪ ወይ ደግሞ ድንበር አልባ ቦርደርለስ ነው ማለት ነው። ከሀገር ውስጥ ለምሳሌ ኢትዮጵያ ውስጥ ሆናችሁ የዓለምን የገበያ ሲቹዌሽን የምታዩበት ትልቅ አቋራጭ ወይም ደግሞ ወደ ዓለም ገበያ ፕሮዳክታችሁን ይዛችሁ ለመምጣት በጣም አቋራጭ መንገድ ነው ማለት ነው። ምክንያቱም የመሰረት ልማት እጥረቶች ባሉበት ቦታ ላይ ቴክኖሎጂ ወይም ደግሞ ኤአይን በመጠቀም በጣም ኢንፍራስትራክቸራቸው ብዙ ኢንፍራስትራክቸር ካላቸው ሀገራት ከአሜሪካ ወይም ደግሞ ከአውሮፓ ፓሉሞች ጋር እኩል እንድትሰሩ ያደርጋቸዋል ማለት ነው። ስለዚህ ለዛ ነው ኤአይ ቦርደርለስ የሚባለው ማለት ነው። በአጠቃላይ እንግዲህ ኤአይ ለሂዩማኒቲ ወይም ደግሞ ለሰው ልጅ ስጋት ብቻ ሳይሆን ትልቅ እድልም ይዞ እየመጣ ነው። ስለዚህ ራሳችንን ካዘጋጀን
ቢዝነስ አሰራራችንን ካዘመን እና ቴክኖሎጂዎችን መጠቀም ከጀመር እነዚህ አዳዲስ ቱሎችን መጠቀም ከጀመር ወደ ኋላ አንቀርም ማለት ነው። ስጋቱን ወደ ድል የመቀየር እንችላለን ማለት ነው። እዚህ ቻናል ላይ ወይም ደግሞ በፍሎሰንት ቴክኖሎጂ ላይ እነዚህን የኤአይ እድሎች እንዴት መጠቀም እንደምትችሉ ለማሳየት ዝግጅታችንን እያጠናቀቅን ነው። እንዴት መመዝገብ እንዳለባችሁ በቅርብ ቀን እናሳውቃችኋለን። እንግዲህ የዛሬው ትምህርት ከጠቀማችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በኤአይ የታገዘ ስኬታማ ጊዜ ይሁንላችሁ ብለን እንመኛለን። ቻው